ደግሞ ሰሚ ፈለገችው። በሷን መፍረድ ይከብዳል። ያው ልጇ ነች። እኔም እኮ በሷ ልፍረድ አላልኩ። ግን ደግሞ ጽ የፈለገ ቢሆን እንደ ቤቲ ቀመረኛና የክፋት ማጠራቀም ያልትሆን አትችልም። እሱን የምትረዳው እኮ አንተ ነህ። አንዴ አትውደቅ እንጂ ከወደቅ ረጋጆ ብዙ ነው። አላውቅም። ብቻ ከዚህ በላይ ጽ ስትከፋ ማየት አልችልም። ታውቃለህ፣ የሆነ የሚጨንቅ ሲቹዌሽን ውስጥ ነው ያለው። ወይኔ ያኔ ተወስተለኝ ሰምቻት ቢሆን ኖሮ ያችን ከሲ ቤቴ ባላስገባዋትና የሁሉ ነገር ባልተፈጠረ ነበር። አሁን ወደ ኋላ ሄዶ ለመጸጸት ጊዜው አይደለም። በቃ መፍትሄ ነው ማሰብ ያለብህ። እሱማ እንደዛ ከማድረግ ውጭ ምንም አማራጭ የለኝ። ለመጨረሻ ጊዜ ቅድስትን ማናገር። እሷ ማለት ልክ እንደ ልጇ ነች። አንዴ ድርቅ ካለች ምንም አትሰማ። ምንድን ነው የሚያስቅህ? አሁን ያልከው አባባል እኮ ማለት እናት በልጅ ነው የወጣችው ማለት እኮ። እባክህ ማንም በማንም ይወጣ፣ ብቻ ግን ሁለቱም አውሬዎች ናቸው። ኧረ ተው አንተ ልጅ እባክህ፣ አንተ ራስህ ተወኝ። እኔ ግራ ገብቶኛል። አይዞህ፣ መውጫ መንገድ አናጣም። እሺ ከማለት ውጭ ምን አማራጭ አለኝ? እባክሽ ወጣ እንበል። አየር ተቀብለን ብዙም አይምሮሽ ይታደሳል። እኔ አይምሮዬ ሳይሆን የህይወቴ መታደሻ ቀን ናፈቀኝ። በብዙ የተፈተነ በትልቁ ይሾማል ትይኛል ነበር። ምን አለበት መሾሙ ቀርቶብኝ የተረጋጋ ህይወቴን በሰላም ብኖር። ጽዬ ንጨታዊ በቃ እንውጣ። አይሆንም ምሩዬ። አጅሪት እኔን አስገብተሽኝ እዛ ረስተሽኛል። እሷን ስታገኝ የናሆሜ እናት መጥተዋል እንዴ? አዎ መጥቻለሁ። አንቺ ቤትሽ ሳትፈቅጂልኝ ገብቼ ቁጭ አልኩ። እሷ ደግሞ አንቺን ስታገኝ እኔን ረሳች። በጣም ይቅርታ ማንኔ ሲኮ ጥሩ ሁኔታ ውስጥ ስላልነበረች እሷን ላውራት ብዬ ነው። አዎ አይኗ አባብጦ ሳየው የሆነ ነገር ተረድቻለሁ። የናሆሜ እናት በጣም ይቅርታ እንደመጡ እኮ ስላላወቅኩ ነው። አሁን ግን ካወቅኩኝ ያቀር ልግባና ቡና ዳፍላሉት ምግብም ይበላሉ። ችግር የለውም። እኔ አሁን አዩ ይመጣል። ወደ ቤት መሄድ አለብኝ። እንደ ማንኛውም ዝርክርክ ሴት ተኝቼ ተጋድሜ ባሌን መጠበቅ የለብኝም። ሰንዳ ሰንዳ ብዬ ነው ባሌን መጠበቅ ያለብኝ። በሉቻ እና ማሚ ዲሽንሽ ምንም ሸኛ ያስፈልገኝ። አመሰግናለሁ። አንቺ እሷን በደንብ አጽናኛት። ለናሆሜም ደውዬ ነግረዋለሁ ምግብ ውጭ በልቶ እንዲመጣ። ቻው፣ ሰላም። ምሩ ምንድን ነው? አይ እንዲሁ ነው። ለነገሩ እኔ ነኝ መጠየቅ የጥፋቱ። ቤት ማንን እንዳስቀመጥኩ ረሳሁት እንዴ? የቤት እናት የሆነ ነገር ብላት ነው። ደግሞ እኮ ይታወቃሉ። የኔን ህይወት ማበላሸቱ አይቀርም። አንሳትም እና ያንቺን ህይወት እንድታበላሽ ነው። እኔማ ዝም አልላት። ታይ ሲበት እኮ ላሚሆን ነገር የለም። ደግሞ ሄዳ ነገሮችን ልታበላሽ ነው። ሄሎ ናሆሜ፣ ስትመጣ በቃ በቤት ናሽ? እኔ ቤት ነው። ሌላማ ቤት ነው? አረ አንተ ቤት ሄደህ በቃ እሺ፣ መጣሁ። እዛው ጠብቀኝ። ምንም በሰላም ነው መጣሁሽ። ሄሎ እንታዬ፣ እንዴት አረግሽልኝ? ይኸውልሽ ስለ ገንዘብ በጭራሽ እንዳታስቢ። ብቻ አንቺ መቀመቅ እንድትገባ አድርጊልኝ። ይኸውልሽ የነገር ሾክ በላዋ ላይ ጠምጥሚባት። ምስክርም ካስፈለገ እንገዛለን። ይቺ ገረድ ማንነቷን ስለረሳች እኔ ማንነቴን አሳያታለሁ። እሺ፣ ለማንኛውም አዲስ ነገር ካለ ደውልሻለሁ። እንግዲህ ጽናት አሳይሻለሁ። ከወጥ መቀቀል የትም እንደማትሸጋገሪ። ቆይ ምንድን ነው ያደረግሽው? ደግሞ ምን ተገኘ የሚያስደነፋሽ ነገር? የናሆምን እናት ምንድን ነው ያልሻት? ኧረ በቃሽ። የናሆም እናት እኮ ጓደኛዬ ናት። አንቺ እኮ ነሽ መምጫሽ ሳይታወቅ እንደ ወፍ ዘራሽ ከዚህና ከዚህ እየነካካሽ የምታደሚ። አንቺ ሴት የምትናገሪውን ነገር ተጠንቀቂ። ባልጠነቀቅስ ምን ታመጫለሽ? ይኸውልሽ ስሚኝ፣ አሁን ምሳ የሚያዘጋጅልሽና አስተካክይ። እሺ ይኸውልሽ ፈጣሪ ምንም ባጠፋ እንኳን አንቺ እጅ ላይ እንደማይጥለኝ አውቃለሁኝ። እሺ ይሄ ምንድን ነው? ተረጋጉ እንጂ ለምን እንደምትጫጫሁት? አሳይሻለሁ። ሰማሽኝ? የራሽን ቤት በደንብ ሳትገነቢ
እዚህ ማንንም ቤት ለመስራት አትሞክሪ እሺ? ምን ማለት ነው? አማትን እዛ አስቀምጦ ለማጠቀም ገረድ ማሽቃበጥ ቤትን ማፍረስ ካልሆነ ምን ይመስልሻል እባክሽ? ገረድ? አዎ ለእኔ አሁንም ገረድ ናት። ልዩነቱ አሁን አልጋ ላይ ተኝታ ነው የምታብስላቸው። በፊት ደግሞ መሬት ለመሬት ፍራሽ ላይ ተኝታ እየተርመጠመጠች ነው አይደል? እንደሚቲቱ ለእኔ አሁንም ገረድ ናት። ገረዲቱ አይመስልሽም? በእውነት ጽናት ማንም ሳይኖር እንደዚህ እንደምትናገሪ ስትነግረኝ ተጠራጥሬ ነበር። ለካ እውነቷን ነው። አየሽልኝ አይደል ምሩ፣ ምን አይነት እሳት ውስጥ እየኖርኩኝ እንዳለ። እሳት ውስጥ የከተተሽ እኮ ኪራ ነው። ቀለበት ለምን የማያደርግልሽ ይመስልሻል? ነው ወይስ ኪራ ገንዘብ አጥቶ? ለምን ታውቂያለሽ? ገረድ ስለሆነች ስለማትመጥኝ ነው። እሺ ለክብሩ በጭራሽ ስለማትመጥኝ። አንቺ ሴትዮ ይበቃሻል። ጽዬ በቃ ነኝ እንሂድ። እሺ ይሄ ሳቀ ጥርሶት ግን ሲያለቅስ ማየት አይቀርም። በባዶ ሜዳ ትፎክሪ እሺ? ቱሪናፋ ድል አድርጌ ነው ልጄን የምድርለት። ይሄን ነው ወቂ። እሺ እሱ የእርሶና የዛች በሽተኛ ልጆት ህልም ነው። እሺ ምን ተፈጥሮ? በጣም ታሳፍሪያለሽ። እሺ አንዲት ልጅ ካላት እናት ይሄ ንግግር አይጠበቅም። ምንድን ነው የተፈጠረው? ማንነቷን ስነግራት ተናዳ ሄደች። የምን ማንነት? ገረድ መሆኗን ነው። ገረድ? እኔ እኮ ግርም የሚለኝ የሰው ልጅ ማንነቱን ስነግራችሁ ለምንድን ነው የምትናደዱት? ኧረ እመልሳለሁ፣ ጠብቂኝ። እባክሽ አትይኝም። ወይዘሮ ቅድስት አንቺም ቤቲም የምትናገሩት ንግግር አጥንት ሰርስሮ ገብቶ ቅስም የሚሰብር ነው። እኔ እኮ የሚገርምኝ ከሴቶቹ ያንተ ማሽቃበጥ እኮ ነው። እስኪ እንደ ወንድ ለመሆን ሞክር። እንዲህ ምን አይነት ጉር ነው ባካችሁ? ኧረ በስመ አብ። ጽናት መጥቻለሁኝ እኮ ክፈቺው። አልከፍትም ምሮ አልከፍትም። በቃ ተውኝ፣ ብቻዬን መሆን ነው የምፈልገው። ጽናት ምን ሆነሽ ነው? ምን ሆነሽ ነው? ደህና ነኝ ሲል ተውኝ። በቃ ሂዶ አልኳቸው አይደል እንዴ? እንጃ እራሷ እንዳትጎዳ እንዴ። ጽናት እያስጨነቅሽ ነው። በሩ ክፈቺው። ምሮ አልከፍትም። በቃ ተውኝ። በቃ ሂዱልኝ። ማንንም አልፈልግም። ኧረ በፈጠረሽ ውረጂልኝ። አንዴ ውረጂ። እንደው ተናጥሽኝ እኮ እንዴ። በቃ ሌላ ጨዋታ ተጫውቺ። እሺ ቆይ ግን እኔ የምልሽ